ቪዲዮ ተምብኔል ላይ እንዳያችሁት ዛሬ በዚህ ቪዲዮ ላይ ስለ ባይናንስ ለጀማሪዎች ቪዲዮ አዘጋጅቼላችኋለሁ። ላስት ቪዲዮ ላይ የባይቢት ኤክስቼንጅ ላይ ቪዲዮ አዘጋጅቼላችሁ ብዙዎቻችሁ ወዳችሁታል። ለብዙዎች ስለጠቀመ ለባይናንስም ለምን አልሰራም የሚል ሐሳብ መጣለኝና ዛሬ በዚህ ቪዲዮ ላይ ስለ ባይናንስ ኤክስቼንጅ ፉል ቱቶሪያል ይዤላችሁ መጥቻለሁ። ማወቅ ያለባችሁን እንደ ቢግነር እንደ ጀማሪ ማወቅ ያለባችሁን ጠቅላላ ፖይንቶች ዛሬ በዚህ ቪዲዮ ላይ እንወያያለን። እስከመጨረሻው መከታተል እንዳትረሱ። ቪዲዮውን ከመጀመራችሁ በፊት ላይክ ማድረግ እንዳትረሱ። እንዲሁም ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮ እንገባለን። ይሄ ቪዲዮ ለቢግነር የተዘጋጀ ነው። ስለዚህ ምናልባት ትንሽ እውቀት ካላችሁ ይህንን ቪዲዮ መመልከት ትችላላችሁ፣ ወይም ደግሞ ያላችሁን እውቀት ለማዳበር ወይም ደግሞ ኮምፕሊትሊ ጀማሪ ከሆናችሁ ይሄ ቪዲዮ በጣም ስለሚጠቅማችሁ እስከመጨረሻው መከታተል እንዳትረሱ። ቪዲዮን ሳታሳልፉ ብታዩት ሪኮመንድ አደርጋችኋለሁ። የባይናንስ ቱቶሪያላችንን ከመጀመራችን በፊት ፕሌይ ስቶር ላይ ገብታችሁ ባይናንስን መጫን ይኖርባችኋል። ባይናንስን ከጫናችሁ በኋላ አፕሊኬሽን ኦፕሽኖች ላይ ታገኙታላችሁ። ባይናንስ የሚለውን ትከፍታላችሁ። ፈርስት ታይም የምትከፍቱት ከሆነ እንደዚህ ኢንተርፌስ ላይ ያመጣላችሁ ይችላል። ስለዚህ ይህንን ኮምፕሌክስ የሆነ ወይም ደግሞ ለማየት ለመጀመሪያ ጊዜ ለመመልከት በጣም አስቸጋሪ የሆነ ኢንተርፌስ አይደለም ይመጣላችሁ። ይልቁንስ ሞር ሲምፕል የሆነ ፕሮፋይል ውስጥ ገብቼ ያሳያችኋለሁ። ከላይ ያለችዋን እቺን የባይናንስ ምልክት ክሊክ ስታረጓት ባይናንስ ላይት የሚል ኦፕሽን ይመጣላችኋል። ይሄኛውን አንድ ጊዜ ክሊክ ስታረጉ ሞር ሲምፕል የሆነው ላይት የሆነው ቨርዥን ማግኘት ትችላላችሁ። እዚህ ላይ እንደምታዩት ለጀማሪ በጣም አሪፍ የሆነ ኢንተርፌስ ነው ያለው። በጣም ኮምፕሌክስ ውስብስብ የሆነ ነገር የለውም። ነገር ግን ዛሬ ይሄንን ቪዲዮ የምንሰራው ባይናንስ ጀማሪዎች ነው። ስለዚህ ከዚህ ይልቅ ብትጠቀሙት ሪኮመንድ ማድረገው ያው በኋላ ላይ መግባታችሁ ካልቀረ ማወቃችሁ ካልቀረ የባይናንስ ምልክቷን ነክታችሁ ባይናንስ ፕሮ ምትለዋን ተነካላችሁ ደን ወደዚህ ያመጣችኋል ማለት ነው። ኮምፕሌክስ አይምሰላችሁ። ቤዚክ የሆኑትን ፓርቶች ብሬክ እያደረግን ምናይ ይሆናል። ፊት ለፊት ምናልባት ዩዘር ኢንተርፌሱን ስትከፍቱት መጀመሪያ የምታዩት እዚህ ጋር እንደምታዩት ከረንትሊ ያላችሁን ኤስቲሜት የሆነ ቫሊያችሁን ያሳያችኋል። ከዚህ ባለፈ ደግሞ ፊት ለፊት አድ ፈንድ የሚል ኦፕሽን አለ። ይህንን በኋላ የምናየው ይሆናል። ከላይ ሰርች የምታደርጉበት ኦፕሽን አለች፣ ሎጎ አለች። እንዲሁም ደግሞ ጥግ ላይ ሜሴጅ እንዲሁም ከስተመር ሰፖርት እና ሌሎች ኦፕሽኖች አሉት። ከዛ ባለፈ እዚህ እታች የምታዩቸው ምንም ኮምፕሌክስ የሆነ ነገር የለውም። የክሪፕቶ ከረንሲ ሊስት የተደረጉ ክሪፕቶ ከረንሲዎችን ያሳያቸዋል። ለምሳሌ ጌነር ውስጥ ከገባችሁ በ24 ሰዓት ውስጥ እነዚህ ኮይኖች እዚህ ጋር ሊስት የተደረጉት ክሪፕቶ ከረንሲ ኮይኖች ምን ያህል ፐርሰንት ጌን እንዳደረጉ ያሳያችኋል፣ ወይም ደግሞ ዋጋቸው ከፍ እንዳለ ያሳያችኋል። ከዛ ባለፈ ኒው የምትለውን ክሊክ ካደረጋችሁ አዲስ የመጡ የክሪፕቶ ከረንሲ ሊስቶችን ያሳያችኋል። ምንም የሆነ ኮምፕሌክስ የሆነ ነገር የለውም። ሆት የሚለውን ካያችሁ ደግሞ በጣም ዝቅ ያሉ የክሪፕቶ ከረንሲዎችን ሊስት ያሳያችኋል። ለምሳሌ ቢኤንቢ የምንለው ክሪፕቶ ከረንሲ በ4.21 ቀንሶ ነበር። ስለዚህ በጣም ሆት የሆኑትን ደግሞ እዚህ ጋር ታገኛላችሁ። ሉዘር ውስጥ ከገባችሁ ደግሞ በጣም ሉዝ ያደርጉ። ለምሳሌ ይሄ ኮይን በ24 ሰዓት ውስጥ 23% ቫልዩን አጥቷል ማለት ነው። እነዚህን ያው ወደ ጎን እየሄዳችሁ ሞር ማየት ትችላላችሁ። ነገር ግን እዚህ ጋር ቀጥታ ኒውስ የምትለውን ከነካችሁ ወይም ደግሞ ፌቨራይት ያደረጋችሁት ወይም ደግሞ እናንተ የምትፈልጉትን ክሪፕቶ ከረንሲ ፌቨራይት ካደረጋችሁ የምትፈልጉት ክሪፕቶ ከረንሲ በ24 ሰዓት ውስጥ ምን ያህል ለውጥ አምጥቷል የሚለውን በአጭሩ እዚህ ጋር ማየት ትችላላችሁ። ከዛ ባለፈ ከታች ሆም፣ ማርኬትስ፣ ትሬድ፣ ፊውቸር እንዲሁም ደግሞ አሴት የሚሉ ኦፕሽኖች አሉ። ከላይ ያለችዋን ኮርነር ላይ ያለችዋን እቺን የባይናንስ ሎጎ ክሊክ ካረጋችሁ ሞር ኦፕሽኖችን ያመጣላችኋል ስለ ፕሮፋይላችሁ። ስለዚህ እነዚህንም ኦፕሽኖች በኋላ የምናያቸው ይሆናል ማለት ነው። በመጀመሪያ ግን ባይናንስ ምንድነው የሚለውን ብናይ ሞር የተሻለ ይመስለኛል። ባይናንስ በጣም ላርጅ ከሚባሉ የክሪፕቶ ከረንሲ ኤክስቼንጆች ውስጥ አንዱ ነው። እዚህ ባይናንስ ላይ የተለያዩ ክሪፕቶ ከረንሲዎችን ለምሳሌ እኛ የምናውቃቸው ቢትኮይን ወይም ደግሞ ኢትሪየም ወይም ደግሞ ሶላና የምንላቸውን እነዚህን ክሪፕቶ ከረንሲዎች በቀላሉ መግዛት፣ መሸጥ፣ መለወጥ ወይም ደግሞ ትሬድ ማድረግ የምትችሉበትን ኦፕሽን የሚያመቻችላችሁ ፕላትፎርም ወይም ደግሞ ኤክስቼንጅ ነው ማለት ነው። ባይናንስን ብዙ ሰው ለምንድነው የሚመርጠው ካላችሁ በጣም ሎ ፊን ያለው ሃይ ሊኩዊዲቲ ያለው እንዲሁም ደግሞ አድቫንስድ የሆኑ ፊቸሮች አሉት። ለምሳሌ ስቴኪንግ ወይም ደግሞ ፊቸር ትሬዲንግ የምንላቸው ትሬዲንግ ላይ በኋላ ሜንሽን እናደርገዋለን። ፊቸር ትሬዲንግ የምንላቸው ኦፕሽኖች ስላሉት ባይናንስ ተመራጭ ነው ማለት ነው። ስለዚህ በዛ ሪዝን ብዙ ሰው ይመርጠዋል። ስለዚህ ዛሬ በዚህ ቪዲዮ መጀመሪያ የምንጀምረው ምንድነው ሳይን አፕ ማድረግ ይኖርባችኋል። ያው ሳይን አፕ ፕሮሰሱን ከዚህ በፊት ስለሰራውላችሁ ፕሪቪየስ ቪዲዮ ላይ ገብታችሁ ቼክ ማድረግ ትችላላችሁ። ከዛ ባለፈ
ሳይን አፕ ካረጋችሁ በኋላ መጀመሪያ ማድረግ ያለባችሁ ምንድነው ራሳችሁን አካውንት ቬሪፋይ ማድረግ ይኖርባችኋል ማለት ነው። እሱን ከጨረሳችሁ በኋላ እዚሁ ፕሮፋይላችሁ ላይ የቀስት ምልክቷን ትነካላችሁ። በመቀጠል እዚህ ጋር እንደምታዩት የተለያዩ ማስተካከል ያለባችሁን ሴቲንግ እዚህ ጋር ማየት ትችላላችሁ። እንደምታዩት ከሆነ ቪአይፒ ፕሪቪሌጁ ከረንትሊ የኔ ሬጉላር ነው ማለት ነው። በመቀጠል የቬሪፊኬሽን ሜቶዳችሁን ፊክስ ማድረግ አለባችሁ ቅድም እንዳልኳችሁ። በመቀጠል ቀጣይ ማስተካከል ያለባችሁ የሴኩሪቲ ሴቲንጋችሁን ማስተካከል ይኖርባችኋል። የመጀመሪያ ባዮሜትሪክ ብታስገቡበት ሪኮመንድ አደርጋችኋለሁ። ይህንን ፊክስ አድርጉ፣ በአሻራ ወይም ደግሞ በፌስ አይዲ እንዲሰራላችሁ። በመቀጠል አውተንቲኬተር አፕሊኬሽን ማገናኘት ይኖርባችኋል። ባይናንሳችሁን ሞር ለሴኩሪቲ የአውተንቲኬተር አፕሊኬሽናችሁን ፊክስ ማድረግ ይኖርባችኋል። ሶ አውተንቲኬተር አፕሊኬሽን አብዛኛውን ጊዜ ያስቸግራችኋል። ነገር ግን አንዳንድ ነገሮችን ልበላችሁና ስለ ጉግል አውተንቲኬተር ግልጽ ላድርግላችሁ። መጀመሪያ አውተንቲኬተሩን ኢኔብል ከማድረጋችሁ በፊት ጉግል አውተንቲኬተር ብላችሁ ሰርች ማድረግ ይኖርባችኋል። ስለዚህ ጉግል አውተንቲኬተር ብዬ ሰርች አደርጋለሁ። እንደምታዩት የተለያዩ ኦፕሽን ይመጣላችኋል። እናንተ ኢንስቶል የምታደርጉት ይህንን አፕሊኬሽን ነው ማለት ነው። በመቀጠል ከጫናችሁ በኋላ ኦፕን ትሉታላችሁ። በመቀጠል አድ ኮድ ትሉታላችሁ። በመቀጠል ኢንተር ሴትአፕ ኪ ትላላችሁ። ስለዚህ መጀመሪያ እዚህ ጋር የፈለጋችሁትን ኔም መጠቀም ቻላችሁ። ያው ለባይናንስ ስለሆነ ባይናንስ ብለን ሪኔም እናደርገዋለን። ባይናንስ ብለን ሪኔም እናደርገዋለን። በመቀጠል ዩርኪ የምትለዋ ላይ የምታስገቡት ምንድን ነው? ምናልባት ፕሮሰሱን ስታልፉ ታዩታላችሁ። ዩርኪ የሚለው ላይ እዚህ ላይ የሚሰጣችሁ ረዥም የሆነ ኪ አለ። እሱን አምጥታችሁ ምንድን ነው የምታደርጉት? እዚህ ጋር ፔስት ታደርጋላችሁ። ታይም ቤዝድ የሚለውም በታይም ቤዝድ ታረጉታላችሁ። በመቀጠል አድ ትሉታላችሁ። አድ እንዳላችሁት 6 ዲጂት ኮድ ይሰጣችኋል እዚሁ ጉግል አውተንቲኬተር ላይ። እሱን 6 ዲጂት ኮድ ምንድነው የምታረጉት? ኮፒ ነው የምታረጉት። ኮፒ ስታረጉት ግን ታይም ቤዝድ ስለሆነ ታይሙ ሳያልቅባችሁ ቶሎ ምን ማድረግ ይኖርባችኋል? ኮፒ አድርጋችሁ ወደ ባይናንስ ላይ መታችሁ ፔስት ማድረግ ይኖርባችኋል ማለት ነው። ሞር ስለዚህ ቪዲዮ እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ላይ አሳውቁኝና ቀጣይ ቪዲዮ ላይ እሰራላችኋለሁ። ከዛ ባለፈ ኢሜይላችሁን ቬሪፋይ ማድረግ ይኖርባችኋል። ፓስወርዳችሁን ሴትአፕ ማድረግ ይኖርባችኋል ወይም ደግሞ ፓስወርድ ማስቀመጥ ይኖርባችኋል። ፔፒን ወይም ደግሞ እነዚህን ቀጣይ ያሉትን መረጃዎች ጠቅላላ ብታስገቡት ሪኮመንድ አደርጋለሁ። ለአሁኑ ግን እነዚህ ሶስቱ በቂ ስለሆኑ ሶስቱን ብቻ ማድረግ ትችላላችሁ ማለት ነው። ይሄንን ፊክስ አድርጉ። ምክንያቱም በኋላ ፒቱፒ ላይ ወይም ደግሞ ትሬድ በምታደርጉበት ጊዜ ኤረር ወይም ደግሞ ችግር እንዳይፈጥርባችሁ ማለት ነው። በቀላሉ ገንዘባችሁን ሙቭ ማድረግ እንድትችሉ እነዚህን የሴኩሪቲ ሴቲንጎች ብታስተካክሉ ሪኮመንድ አደርጋችኋለሁ። ወደ ሆም ፔጁ ተመልሰን መጥተናል። ስለዚህ ቅድም እንዳልኳችሁ እዚህ ላይ ማየት ያለብን ፖይንቶች አሉ። አንደኛው ሆም ነው፣ ማርኬት ነው፣ ትሬድ የሚል ኦፕሽን አለ፣ ፊውቸር የሚል አለ፣ እዚህ ጋር ደግሞ አሴት የሚል አለ ማለት ነው። እነዚህም ብናያቸው ለእናንተ ሞር የተሻለ እውቀት ሊኖራችሁ ስለሚችሉ እናያለን። ያው ቅድም እንዳልኳችሁ ሆም ፔጁ ላይ የምታገኟቸውን ነገሮች ቅድም ኤክስፕሌን አድርጌላችኋለሁ። ነገር ግን እዚህ ጋር ተመልሰን እንመጣለን፣ ሞር ኤክስፕሌን አደርግላችኋለሁ። እዚህ ጋር ያለውን ኤሪያ ቅድም ኤክስፕሌን አድርጌላችኋለሁ። ወደ ታች ዝቅ ካላችሁ ደግሞ እዚህ ጋር አንዳንድ የተለያዩ የባይናንስ ተጠቃሚዎች ፖስት የሚያደርጓቸውን ፖስቶች ማየት ትችላላችሁ ወደ ታች ስክሮል ካደረጋችሁ። ስለዚህ ሆም ፔጁ ላይ እነዚህ ማግኘት ትችላላችሁ። ማርኬት ላይ ከገባችሁ ደግሞ ማርኬት ላይ የተለያዩ የፕራይስ ቻርቶችን ማየት ወይም ደግሞ ቼክ ማድረግ ትችላላችሁ። እንደምታዩት ቅድም ፌቨራይት ውስጥ ያስገባዋቸው እነዚህ ክሪፕቶ ከረንሲዎችን እዚህ ጋር ማየት ትችላላችሁ። በ24 ሰዓት ውስጥ ያላቸው ቼንጅ ወይም ደግሞ ላስት ላይ ያላቸውን ፕራይስ እዚህ ጋር ቼክ ማድረግ ትችላላችሁ። እና ያን የሚያስጨንቅ ነገር የለም። ወደ ትሬድ እንግባ። ትሬድ ያው ስሙም ሰጀስት እንደሚያደርገው ምንድነው የተለያዩ ክሪፕቶ ከረንሲዎችን ትሬድ የምታደርጉበት ነው። ትሬድ ኢን ሴንስ ምን ማለት ነው? መሸጥ ወይም ደግሞ መግዛት የምትችሉበት ነው ማለት ነው። ለምሳሌ እዚህ ጋር ቢትኮይን ወይም ደግሞ BTC/USDT ያለ ምንድነው BTCውን ወይም ደግሞ ቢትኮይኑን ፐርቼዝ የማደርገው በUSDT ነው ማለት ነው። ስለዚህ መግዛት በምፈልግበት ጊዜ ለምሳሌ እዚህ ጋር መጥቼ እዚህ ጋር የፈለኩትን ያህል መገዛውን አማውንት እዚህ ጋር መስጠት ቻለው። ከረንትሊ ያለውን ፕራይስ እዚህ ጋር ወይም ደግሞ መገዛበትን ፕራይስ እዚህ ጋር ስፔሲፋይ ማድረግ ቻለው። ስለ ትሬዲንግ ሞር ቪዲዮ እንሰራላችሁ ከፈለጋችሁ ሰራላችኋለሁ። ነገር ግን ጀስት ቤዚክ የሆነ እውቀት እንዲኖራችሁ ያህል እዚህ ጋር የምትገዙበት ወይም ደግሞ ቢትኮይኑ የምትገዙበት ዋጋ ነው። እዚህ ጋር ምን ያህል ቢትኮይን እንደምትገዙ ስፔሲፋይ ማድረግ ቻላችሁ። ለምሳሌ አንድ ቢትኮይን መገዛ ከሆነ ማለትም $100,000 ማለት ነው። ስለዚህ አንድ መገዛ ከሆነ አንድ ብዬ ጽፋለሁ ማለት ነው። አንድ በዚህ ዋጋ ስትገዙት ፕራይሱ ይሄን ያህል ይሆናል ማለት ነው። ስለዚህ እናንተ የምትገዙበትን ፕራይስ እዚህ ጋር ስፔሲፋይ ማድረግ ትችላላችሁ። ነገር ግን ዝቅ ሲል መግዛት ከፈለጋችሁ ለምሳሌ 103 ሳይሆን 100,000 ላይ ሲገባ መግዛት ከፈለጋችሁ 100,000 ብላችሁ እዚህ ጋር ስፔሲፋይ ታደርጋላችሁ።
ስለዚህ በ100,000 አንድ ቢትኮይን መግዛት ፈልጋለሁ ብላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ለምሳሌ ይሄንን ኦርደር እለዋለሁ። ነገር ግን ከረንትሊ ምንም አይነት ዩኤስዲቲ ወይም ደግሞ ሆም ላይ ገብቼ ላሳያችሁ፣ ምንም አይነት ከረንትሊ ዩኤስዲቲ ስለሌለኝ ትሬድ ላይ ገብቼ መግዛት አልችልም ማለት ነው። ስለዚህ 100,000 ሲደርስ አውቶማቲካሊ እንዲገዛልኝ ከፈለኩኝ ባይ በምልበት ጊዜ ቀጥታ ኦፕን ኦርደር ውስጥ ያስገባልኛል ማለት ነው። ስለዚህ በፈለጋችሁበት ሰዓት ትሬድ ማድረግ ትችላላችሁ። ይሄ ፕራይስ አሁን ከረንትሊ ያለበት ፕራይስ ወርዶ 100,000 ላይ ወይም ደግሞ 100K ላይ ሲደርስ እንዲገዛልኝ ከፈለኩኝ በዚህ መልኩ መግዛት እችላለሁ ማለት ነው። ሶ ይሄኛው ባይ ነው። መሸጥ ከፈለጋችሁ ያላችሁን ክሪፕቶ ከረንሲ መሸጥ ከፈለጋችሁ ሴል ላይ መግባት ትችላላችሁ። ሴል ላይ ደግሞ ከፍ ሲል መሸጥ ከፈለጋችሁ ዋጋው በሚጨምርበት ጊዜ መሸጥ ከፈለጋችሁ ደግሞ የምትሸጡበትን ፕራይስ እዚህ ጋር ማስገባት ትችላላችሁ። ለምሳሌ 108,000 ሲደርስ መሸጥ ከፈለጋችሁ አሁን ያለበት ፕራይስ 103,000 ነው። ስለዚህ 108,000 ሲደርስ መሸጥ ከፈለጋችሁ የምትሸጡበትን ፕራይስ እዚህ ጋር ስፔሲፋይ ታደርጋላችሁ። ካላችሁ ቢትኮይን ላይ ምን ያህል እንደምትሸጡ እዚህ ጋር ስፔሲፋይ ታደርጋላችሁ። ስለዚህ ለምሳሌ ቀድሜ የገዛሁት ወይም ደግሞ ልገዛ ያሰብኩት አንዱን ቢትኮይን መሸጥ ከፈለኩኝ አንድ ብዬ እጽፋለሁ። ስለዚህ አንዱን በ108,000 የሚሸጥ ከሆነ አንዱን ቢትኮይን በ108,000 የሚሸጥ ከሆነ ከተሸጠ በኋላ የማገኘው ቶታል ዩኤስዲቲ እዚህ ጋር 108,000 ይሆናል ማለት ነው። ነገር ግን አሁን ላይ መሸጥ አልችልም፣ ምክንያቱም ከረንትሊ ያለው ዋጋ ስትለው 103,000 ስለሆነ ማለት ነው። ስለዚህ ይሄንን ሴል በምትሉበት ጊዜ አሴታችሁ ላይ ወይም ደግሞ እዚሁ ባይናንስ ኤክስቼንጃችሁ ላይ ያለውን የክሪፕቶ ከረንሲ ማለትም ቢትኮይኑን ኦርደር ያስገባላችኋል ማለት ነው። ስለዚህ ሴል በምትሉበት ጊዜ ቢትኮይኑ ካላችሁ ቀጥታ ኦፕን ኦርደር ውስጥ ያስገባላችኋል ማለት ነው። ስለዚህ ይሄ ዋጋ ከፍ ብሎ 108,000 ሲደርስ አውቶማቲካሊ ራሱ ከኦፕን ኦርደር ላይ ይሸጥላችኋል ወይም ደግሞ ሴል ያደርግላችኋል ማለት ነው። ስለ ስፖት ትሬዲንግ ወይም ደግሞ ፊቸር ትሬዲንግ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮመንት ሴክሽን ላይ አጌን አሳውቁኝ። ይሄ ቤዚክ የሆነ አንደርስታንዲንግ እንዲኖራችሁ ነው። ትንሽ ኮምፕሌክስ ከሆናችሁ ትንሽዬ ብቻ ከገባችሁ በቂ ነው። ሞር ደግሞ ስለ ስፖት ትሬዲንግ ጎግል ማድረግ ቻላችሁ ዩቲዩብ ላይ ወይም ደግሞ ሞር በጣም ቤዚክ የሆነ ቪዲዮ እንድሰራላችሁ ወይም ደግሞ ቤዚክ ኢንትሮዳክሽን እንድሰራላችሁ ከፈለጋችሁ ኮመንት ሴክሽን ላይ አሳውቁኝ። ስለዚህ ትሬድ ማድረግ ስትፈልጉ ስፖት ትሬዲንግን በዚህ አይነት መልኩ ፐርፎርም ማድረግ ቻላችሁ። ያላችሁ ኮይን በጣም ትንሽ ከሆነ በጣም ጥንጥዬ ከሆነ ኮንቨርት ኦፕሽንን መጠቀም ትችላላችሁ። ከዛ ባለፈ ባይ ኤንድ ሴል ለምሳሌ ባላችሁ የማስተር ካርድ የቪዛ ካርድ መግዛት ከፈለጋችሁ እዚህ ጋር ስፔሲፋይ ታደርጋላችሁ የምትገዙትን አማውንት። በመቀጠል በካርዳችሁ ፐርቼዝ ማድረግ ትችላላችሁ ማለት ነው። በካርድ መግዛት በምትፈልጉበት ጊዜ ድንገት ካርድ ካላችሁ መግዛት የምትፈልጉ ከሆነ የግድ የካርድ ኢንፎርሜሽናችሁን ማስገባት ይኖርባችኋል ማለት ነው። በኢትዮጵያ ብር ወይም ደግሞ በዩኤስዲቲ መግዛት ትችላላችሁ። ለምሳሌ እዚህ ጋር በኢትዮጵያ ብር ያለኝን 2500 ዩኤስዲቲ መግዛት ከፈለኩኝ ከረንትሊ $17 በ2500 ብር $17 ነው መገዛው ማለት ነው። ያው የምትገዙበት ፕራይስ በማርኬቱ ነው ዲሳይድ የሚደረገው እዚህ ጋር ማለት ነው። በማርኬቱ ነው ዲሳይድ የሚደረገው። ነገር ግን ኢትዮጵያ ውስጥ ካሉ ሰዎች መግዛት ከፈለኩኝ አጌን ፒቱፒ ኦፕሽንን መጠቀም ቻለው ማለት ነው። ፒቱፒ ምን ማለት ነው? ከሌላ ሰው ፒር ቱ ፒር ማለት ነው። ከሌላ ሰው ኢትዮጵያ ውስጥ ካለ ሰው መግዛት ወይም ደግሞ ያለኝን ዩኤስዲቲ ኢትዮጵያ ውስጥ ላለ ሰው ምን ማድረግ ቻለው? መሸጥ እችላለሁ ማለት ነው። መሸጥ መግዛት። ስለዚህ መሸጥና መግዛት መለዋወጥ ከፈለጋችሁ እዚህ ጋር ገብታችሁ ለኢትዮጵያ ላሉ ሰዎች መግዛትና መሸጥ ትችላላችሁ። አንድ ኢንፎርሜሽን ልንገራችሁ። ፒቱፒ ትሬዲንግ ኢትዮጵያ ውስጥ ህገወጥ ነው። ስለዚህ ተጠንቀቁ። ዲቴል የሆነ ስለ ፒቱፒ ሪስክ ለብቻ ቪዲዮ ሰራላችኋለሁ። አጌን እንድሰራላችሁ የምትፈልጉትን ቶፒክ ኮመንት ሴክሽን ላይ አሳውቁኝ። ሶ ትሬዲንግ ላይ ፒቱፒን እናገኛለን ማለት ነው። በመቀጠል አጌን ዊ ሃቭ ፊውቸር ትሬዲንግ ምንለዋለ። ፊውቸር ትሬዲንግን ለማግኘት እዚህ ጋር ያለችዋን ኦፕሽን ክሊክ አደረጋችሁ ስለ ፊውቸር ትሬዲንግ አጌን የራሱ የሆነ ቪዲዮ ያስፈልጓል። ስፔሻሊ ለጀማሪዎች በጣም ሪስኪ የሆነ ትሬዲንግ ምንድነው? ፊውቸር ትሬዲንግ ነው። ስለዚህ ፊውቸር ትሬዲንግ ከማድረጋችሁ በፊት በጣም ብዙ ጊዜ ታይማችሁን ወስዳችሁ ትሬን ማድረግ ይኖርባችኋል። ራሳችሁ መሰልጠን፣ ራሳችሁን እውቀት ማስጨበጥ ይኖርባችኋል ማለት ነው። ስለዚህ ለጀማሪዎች በጣም ሪስኪ የሆነ ትሬድ ፊውቸር ትሬዲንግ ነው። ስለዚህ ባትሞክሩት ሪከርድ አደርጋለሁ። በቂ እውቀት ካላችሁ በኋላ ትሬድ ማድረግ ቻላችሁ። ከዛ ባለፈ አሴት የሚለው ኦፕሽን አላችሁ። አሴት የሚለው ኦፕሽን ስሙም ሰጀስት የሚያደርገው ምንድነው? ከረንትሊ እዚህ ባይናንስ ኤክስቼንጅ ላይ ያላችሁን አሴት ወይም ደግሞ ክሪፕቶ
ማየት የሚያስችላችሁ ኦፕሽን ነው። እንደምታውቁት ከሆነ ቅድም ሆም ፔጅ ላይ ገብቼ ማሳያችኋለሁ። ከረንትሊ ያለኝ 0.6 USDT ዶላር ነው ያለኝ። አሴት ላይ ገብቼ ማየት ይችላለሁ ማለት ነው። አሴት ላይ ገብታችሁ ሞር ዲቴል የሆነ ነገር ማየት ይችላላችሁ። ለምሳሌ እዚህ ጋር ያለኝ 0.6 ዶላር በዩኤስዲቲ ነው ያለኝ፣ በቢኤንቢ ነው ያለኝ፣ በየትኛው ክሪፕቶ ከረንሲ ነው ያለኝ የሚለውን ነገር ሞር ለማየት ከፈለጋችሁ ክሪፕቶ የምትለዋን ከነካችሁ እንደምታዩት 0.6ቱ በምን እንደተቀመጠ ያሳያችኋል። ለምሳሌ 0.39 የተቀመጠልኝ በዩኤስዲቲ ነው፣ ስቴብል ኮይን ነው። እንዲሁም ደግሞ 0.000466 ደግሞ በምንድን ነው የተቀመጠው? በቢኤንቢ ክሪፕቶ ከረንሲ ነው ያለው። እንዲሁም ደግሞ 0.000544ቱ ደግሞ ይሄ ዶላር የተቀመጠው ወይም ደግሞ 0.008 ዶላሩ የተቀመጠው ደግሞ በትራምፕ በሚባል ክሪፕቶ ከረንሲ ኮይን የተቀመጠው ማለት ነው። ስለዚህ ሞር ዲቴል ስለ አሴታችሁ የተለያየ ሞር ዲቴል የሆነ ኢንፎርሜሽን ከፈለጋችሁ እዚህ ላይ ማግኘት ይቻላችሁ። ከዛ ባለፈ አካውንት የምትለዋን ከነካውት የተለያየ አካውንት አለ ባይናንስ ላይ፣ እሱን በኋላ ላይ እናያለን። አሴት ላይ ከገባችሁ እንደምታዩት ፈንዲንግ የምንለው፣ ስፖት የምንለው፣ እርን የምንለው እንዲሁም ደግሞ ፊውቸር የምንለው አካውንቶች አሉ። ስለዚህ ከረንትሊ አሁን ያለኝ 0.6 ዶላሩ የትኛው አካውንት ላይ ነው ያለው የሚለውን ነገር በቀላሉ እንድታውቁ ያስችላችኋል። ለምሳሌ ከ0.6ቱ 0.3 ያለው ፈንዲንግ የሚባል አካውንት ላይ ነው። 0 የቀረው ደግሞ 0.3 ዶላር ያለው ደግሞ ስፖት የሚባል አካውንት ላይ ነው ማለት ነው። እነዚህን ዲፍረንሳቸውን አሁን እናያለን ማለት ነው። ምንድነው ዲፍረንሳቸው? ፈንዲንግ እንዲሁም ደግሞ ስፖት እንዲሁም ደግሞ እርን እንዲሁም ደግሞ ፊውቸር አካውንት ምላቸው ልዩነታቸው ምንድን ነው? ወደ ባይናንስ አካውንታችሁ ዶላር ወይም ደግሞ አሴቶችን በምታስቀምጡበት ጊዜ ልታስቀምጡ የምትችሉት ፈንዲንግ ወይም ደግሞ ስፖት ወይም ደግሞ እርን ወይም ደግሞ ፊውቸር አካውንት ውስጥ ነው የምታስቀምጡት። ለምሳሌ ስፖት ትሬዲንግ ላይ ቀደም አይተናል፣ እንዴት መግዛትና መሸጥ እንደምንችል ቀደም አይተናል። ትሬድ ውስጥ ገብተን ነው መግዛት እንዲሁም ደግሞ መሸጥ የምንችለው። ስለዚህ ዶላራችሁ ወይም ደግሞ ባይናንስ ላይ ያለው ዶላራችሁ ምን መሆን አለበት? ስፖት ትሬዲንግ ላይ ትሬድ ለማድረግ ለምሳሌ ትሬድ ውስጥ ልግባ፣ በመቀጠል ስፖት ላይ ልግባ። እዚህ ላይ ባይ ኦር ሴል አሴታችሁን ያላችሁን አሴት ለመሸጥ ወይም ደግሞ አሴት ለመግዛት ከፈለጋችሁ በዩኤስዲቲያችሁ ምን ማድረግ ይኖርባችኋል? አሴታችሁ ከፈንዲንግ ይልቅ ወይም ደግሞ ከፈንዲንግ ባሻገር ምን ውስጥ ዶላር ሊኖራችሁ ይገባል? ስፖት ውስጥ ዶላር ሊኖራችሁ ይገባል ማለት ነው። ወይም ደግሞ ከፊውቸር አውጥታችሁ ወደ ስፖት፣ ከኤርን አውጥታችሁ ወደ ስፖት ልታስገቡት ይገባል ወይም ደግሞ ትራንስፈር ማድረግ ይኖርባችኋል ማለት ነው። ስለዚህ ኦልዌይስ ሪሜምበር ስፖት ትሬድ ለማድረግ አሴታችሁ ውስጥ ወይም ደግሞ ስፖት የሚለው አካውንታችሁ ውስጥ የተወሰነ ዶላር ሊኖር ይገባል ማለት ነው። ዶላር ከሌለ ስፖት ትሬዲንጋችሁን ትሬድ ማድረግ አትችሉም ማለት ነው። ስለዚህ ኢንስታንትሊ ወዲያውኑ ለምሳሌ ቢትኮይን ስፖት ትሬዲንግ ላይ ገብታችሁ መግዛት ከፈለጋችሁ የተወሰነ ዩኤስዲቲ ምን ላይ መኖር አለበት? ስፖት ላይ የተወሰነ ዩኤስዲቲ ሊኖራችሁ ይገባል ማለት ነው። ስፖትን ክሊክ አድርጌ ያሳያችኋለሁ። እንደምታዩት የተወሰነ ዩኤስዲቲ ሊኖራችሁ ይገባል ለመግዛት። እንዲሁም ደግሞ ለመሸጥ ከፈለጋችሁ የተወሰነ ክሪፕቶ ከረንሲ ለምሳሌ ቢኤንቢን መሸጥ ከፈለኩኝ የተወሰነ ቢኤንቢ ምን መኖር ውስጥ አለበት? ስፖት ውስጥ ሊኖር ይገባል ማለት ነው። ስለዚህ እሱን ኮንሲደር ማድረግ ይኖርባችኋል። ስለዚህ አንደኛው አካውንት ወይም ደግሞ አንደኛው የምንጠቀምበት አካውንት ምንድነው? ስፖት ትሬዲንግ ነው ማለት ነው። ስፖት አካውንት ነው ማለት ነው። ስለዚህ ስፖት አካውንት ስፖት ትሬዲንግ ላይ ይጠቅመናል። ለምሳሌ $100 ስፖት ዋሌታችሁ ውስጥ $100 ቢኖር በዛ $100 ቢትኮይን መግዛት ከፈለጋችሁ እዚህ ላይ መታችሁ ባይ ማለት ትችላላችሁ ማለት ነው። ከዛ ባለፈ ደግሞ አሴት ውስጥ ገብቼ ላሳጋችሁ። ሌላኛው ምንድነው? ፊውቸር የሚል ሌላ አካውንት አለን። ፊውቸር የሚለው አካውንት አጌን ፊውቸር ከታች ቅድም ኤክስፕሌን አደርግላችኋለሁ ብያለሁ። ለቢግነር በጣም ሪስኪ የሆነ ትሬዲንግ ፊውቸር ትሬዲንግ ነው። ሶ ፊውቸር ትሬዲንግ ላይ ትሬድ ማድረግ ከፈለጋችሁ ስፔሻሊ በሌቨሬጅ ትሬድ ማድረግ ከፈለጋችሁ አሴት ውስጥ ገብቼ ላሳጋችሁ። እዚህኛው ላይ ለምሳሌ እኔ $0 ነው ያለኝ። ስለዚህ እዚህኛው ላይ ፊውቸር ትሬድ ማድረግ አልችልም። እዚህ ውስጥ ገብቼ ፊውቸር ትሬድ ማድረግ አልችልም፣ ምክንያቱም ፊውቸር አካውንት ላይ ምንም አይነት ዶላር ስለሌለኝ ማለት ነው። ስለዚህ ፊውቸር ትሬድ ማድረግ የምትፈልጉ ሰዎች ካላችሁ መጀመሪያ ያላችሁን አሴት ከፈንዲንግ ወደ ፊውቸር ማስገባት ይኖርባችኋል ማለት ነው። ወይም ደግሞ ከስፖት ወደ ፈንዲንግ፣ ከፈንዲንግ ከእንደገና ወደ ፊውቸር ማስገባት ይኖርባችኋል ማለት ነው። ስለዚህ አካውንት ወይም ደግሞ ያላችሁ አሴት
ፊውቸር ትሬድ ለማድረግ ከፈለጋችሁ ፊውቸር ላይ የተወሰነ ዶላር ሊኖራችሁ ይገባል ማለት ነው። ስለዚህ ፊውቸር ትሬዲንግ በቀላሉ ፊውቸር ዊዝ ሌቨሬጅ በሌቨሬጅ ትሬድ ማድረግ የምትፈልጉ ሰዎች ካላችሁ በቀላሉ ምን ማድረግ ትችላላችሁ? ፊውቸር አካውንት ላይ ወይም ደግሞ እዚህኛው ላይ ዶላር ሊኖራችሁ ይገባል ማለት ነው። ስለዚህ ለፊውቸር ትሬዲንግ ቢጠቅመን አንደኛው አካውንት ፊውቸር አካውንት የምለው ነው። የሚቀጥለው ደግሞ እንደምታዩት ፈንዲንግ የሚል ኦፕሽን አለን። ፈንዲንግ ላይ ያለው ወይም ደግሞ ፈንዲንግ በዋነኝነት የሚጠቅመን ለምንድን ነው? ስፔሻሊ ከስፖት ወደ ፊውቸር ለምሳሌ ከዚህኛው ከስፖት አካውንት ወደ ፊውቸር ትሬዲንግ ወይም ደግሞ ወደ ፊውቸር አካውንት ትራንስፈር ማድረግ ከፈለጋችሁ መጀመሪያ ስፖት ላይ ያለውን ወይም ደግሞ ስፖት ትሬዲንግ ስታደርጉበት የነበረውን ዶላር መጀመሪያ ወደ ፈንዲንግ ማዞር ይኖርባችኋል። ከፈንዲንግ ደግሞ ወደ ፊውቸር ማስተላለፍ ትችላላችሁ ማለት ነው። ስለዚህ ጀስት ፈንዲንግ ዋሌት ወይም ደግሞ ፈንዲንግ አካውንት ለምንድነው የሚጠቅመን? ጀስት መሀል ላይ እንደ መሀል ሰው ነው ወይም ደግሞ ሚድል ማን ነው የሚጠቅመን ማለት ነው። በስፖት እና በፊውቸር መካከል እንደ ሚድል ማን ነው ማለት ነው። ከፊውቸር ማውጣት ስትፈልጉ ትሬድ አድርጋችሁ ከበቃችሁ ወይም ደግሞ ወደ ፊያት ክሪፕቶ ወደ ፊያት ኤክስቼንጅ መቀየር ከፈለጋችሁ በካሽ ወይም ደግሞ ወደ ኢትዮጵያ ብር መሸጥ ከፈለጋችሁ መጀመሪያ ከፊውቸር ወደ ፈንዲንግ ከፈንዲንግ ደግሞ ወደ ስፖት አድርግታችሁ ስፖት ላይ ትሬድ ማድረግ ቻላችሁ። ወይም ደግሞ ፈንዲንግ ላይ እንዳለ ፒቱፒ ላይ መሸጥ ትችላላችሁ ማለት ነው። ሌተር ሞር ኤክስፕሌን እናደርገዋለን። ስለዚህ $100 ፈንዲንግ ላይ ማስቀመጥ ከፈለጋችሁ ከስፖት ወደ ፈንዲንግ ትራንስፈር ማድረግ ትችላላችሁ። ወይም ደግሞ ከፊውቸር ወደ ፈንዲንግ ትራንስፈር ማድረግ ትችላላችሁ። ፈንዲንግ ላይ ያለውን ደግሞ ፒቱፒ ላይ መቀየር ትችላላችሁ ማለት ነው፣ ያላችሁን ዶላር ማለት ነው። በመቀጠል ላስትሊ ያለው አካውንት እርን ነው። ስሙም ሰጀስት እንደሚያደርገው ምንድን ነው እዚህ ላይ ዶላር ካላችሁ ለምሳሌ $500 ወይም ደግሞ ሌትስ ሴ $1000 ቢኖራችሁ እርን ላይ ከአንድ ወር በኋላ ወይም ደግሞ ከተወሰነ ጊዜ በኋላ እዚህ እርን ላይ ያላችሁ ዶላር ምን ያመጣላችኋል? ኢንተረስት ያመጣላችኋል ማለት ነው። ስለዚህ እርን ላይ ስታስቀምጡ አሴታችሁን ምን እያደረጋችሁ ነው? ስቴክ እያደረጋችሁ ነው፣ ወይም ደግሞ ሴቭ እያደረጋችሁ ነው፣ ወይም ደግሞ በተዘዋዋሪ ምንድን ነው ኢንተረስት ወይም ደግሞ የተወሰነ ትርፍ እያገኛችሁበት ነው ማለት ነው። ልክ እንደ ባንክ ማሰብ ትችላላችሁ እርንን። ስለዚህ ባንክ ሄዳችሁ ብር ታስቀምጣላችሁ። ያስቀምጣችሁት ብር ከተወሰነ ጊዜ በኋላ የተወሰነ ዶላር ወልዶ ይጠብቃችኋል ወይም ደግሞ ኢንተረስት አግኝቶ ይጠብቃችኋል ማለት ነው። ስለዚህ አሴታችሁን ትሬድ የማታደርጉበት ከሆነ ወይም ደግሞ ፊውቸር ትሬዲንግ ወይም ደግሞ የማትሸጡት የማትቀይሩት ከሆነ ሪኮመንድ የማደርጋችሁ ምንድነው አሴታችሁን ቀጥታ ወደ እርን ማስቀመጥ ትችላላችሁ። በቢትኮይን በቢኤንቢ ወይም ደግሞ በተለያዩ ኮይኖች ምን ማድረግ ትችላላችሁ? የተለያዩ ዶላሮችን ወይም ደግሞ ኢንተረስቶችን እርን ማድረግ ትችላላችሁ ማለት ነው። ስለዚህ ምንም ገንዘባችሁን ወይም ደግሞ አሴታችሁን ምንም የማታንቀሳቀሱት ከሆነ ምን ውስጥ ብታስቀምጡት የተመከረ ነው? እርን ውስጥ ብታስቀምጡት ሞር ሪኮመንደድ ነው ማለት ነው። ስለዚህ ስለ ባይናንስ አካውንቶች ፈንዲንግ፣ ስፖት፣ እርን፣ ፊውቸር ምንድን ነው ስትባሉ እነዚህ ነገሮች ቤዚክ የሆነ ኖሌጅ ሊኖራችሁ ይገባል ማለት ነው። ስለዚህ ስለ አሴት ይህንን ካልን ይበቃል። በመጨረሻ ለምሳሌ እንዴት ነው ትራንስፈር ማድረገው? ለምሳሌ ከፈንዲንግ ወደ ስፖት ወይም ደግሞ ከፈንዲንግ ወደ ፊውቸር እንዴት ነው ዶላሩን ትራንስፈር ማድረገው ካላችሁ እዚሁ አሴት የሚለው ኦፕሽን ላይ ትራንስፈር የሚል ኦፕሽን አለ። ይህንን ትራንስፈር ኦፕሽን አንድ ጊዜ ክሊክ አድርጌ ላሳያችሁ። ክሊክ በምታደርጉበት ጊዜ እንደምታዩት ከስፖት ወደ ፈንዲንግ ወይም ደግሞ መቀየር ትችላላችሁ። ስፖት የምትለዋን ነክቼ እንደምታዩት ከፊውቸር ወደ ፈንዲንግ ቼንጅ ማድረግ ትችላላችሁ። እዚህ ጋር እንደምታዩት ፈንዲንግ በምነካበት ጊዜ ስፖት ዋሌት ከፊውቸር ወደ ስፖት ዋሌት ቼንጅ ማድረግ ትችላላችሁ። ወይም ደግሞ ያላችሁን ክሪፕቶ ከረንሲ ወይም ደግሞ ኤክስቼንጅ ማድረግ ትችላላችሁ። ያላችሁን ክሪፕቶ ከረንሲ ወይም ደግሞ ዩኤስዲቲ ትራንስፈር ማድረግ ትችላላችሁ ማለት ነው። ስለዚህ የፈንዲንግ የስፖት የእርና የፊውቸር አካውንቶችን በዚህ ሰመራይዝ ማድረግ እንችላለን። ስለዚህ ለምሳሌ ትሬድ ስታደርጉ ባይናንስ ላይ ስፖት ትሬድ በምታደርጉበት ጊዜ ዶላር አላችሁ፣ ነገር ግን ትሬድ ስታደርጉ ዶላር የላችሁም ካላችሁ ወይም ደግሞ ያላችሁ ዶላር ሎ ነው ካላችሁ ምን ማድረግ አለባችሁ? አሴት ውስጥ ገብታችሁ ዶላራችሁ አክቹዋሊ የቱ ጋር የተቀመጠው የሚለውን ማየት ይኖርባችኋል ማለት ነው፣ ስፖት ትሬድ ከማድረጋችሁ በፊት። ስለዚህ የተወሰነ ስፖት ላይ ምን መኖር አለበት? የምትገዙ ከሆነ ዶላር መኖር አለበት። የምትሸጡት ከሆነ ደግሞ የምትሸጡት ክሪፕቶ ከረንሲ የተወሰነ አማውንት ሊኖረው ይገባል ማለት ነው። አንዴ እቺን ያለችኝን ስፖት ላይ
ያለችኝን ቢኤንቢ ሽጬ ላሳጋችሁ ወይም ደግሞ ትሬድ አድርጌ ላሳጋችሁ። ትሬድ ኢን ሴንስ ምንድነው ያለኝን ቢኤንቢ ክሪፕቶ ከረንሲ ወዴት ነው የምቀይረው? ወደ ዩኤስዲቲ ነው የምቀይረው ማለት ነው። ስለዚህ መጀመሪያ እዚህ ጋር ቢቲሲ የሚለውን ወደ ምን መቀየር አለብኝ? እኔ ትሬድ የማደርገው ያለኝ ቢኤንቢ ስለሆነ ወደ ቢኤንቢ መቀየር አለብኝ። ስለዚህ እቺን ነካለው። በመቀጠል ሰርች ላይ ቢኤንቢ ብላችሁ ትጽፋላችሁ። ስለዚህ ቢኤንቢ ብዬ ጽፋለሁ። እንደምታዩት ቢኤንቢ /USDT የሚል ይመጣላችኋል። እሱን አንድ ጊዜ ክሊክ አደርጋለሁ። ናው ትሬድ የማደርገው ምንድነው ቢኤንቢ /USDT ቢኤንቢ ክሪፕቶ ከረንሲ ነው ትሬድ የማደርገው ማለት ነው። ስለዚህ አሁን አሴት ላይ ያለኝን ቢኤንቢ መሸጥ ነው የምፈልገው። እንደምታዩት ስንት ቢኤንቢ ያለኝ እዚህ ጋር 0.00046699 ቢኤንቢ ያለኝ። ይሄ ወደ ዶላር ሲቀየር ስንት ነው የሚሆነው? እዚህ ጋር ያሳያችኋል 0.299 ወይም ደግሞ ካጠጋጋችሁ $0.3 አለኝ ማለት ነው። ስለዚህ ይሄንን ያለኝ $0.3 ነው መሸጥ የምፈልገው። ስለዚህ ባይ ላይ ሳይሆን ሴል ላይ እገባለሁ። ሴል ላይ እገባለሁ። ከገባው በኋላ እንደምታዩት እዚህ ጋር የምሸጥበትን ፕራይስ ስፔሲፋይ አደርጋለሁ። በ141 መሸጥ ከፈለኩኝ አሁን ባለበት ፕራይስ መሸጥ ከፈለኩኝ እንደምታዩት ይሄን በዚህ ፕራይስ ማድረግ እችላለሁ። ነገር ግን መሸጥ የምፈልገው 150 ላይ ሲገባ ሲሆን 150 ላይ ሲገባ ሽጥልኝ ለማለት 150 ላለው። በመቀጠል ከረንትሊ ምን ላይ ያለኝን ስፖት ላይ ያለኝን ጠቅላላ መሸጥ ከፈለኩኝ ከታች ያለውን ከላይ መጻፍ አይጠበቅብኝም። እዚህ ጋር ከላይ መጻፍ አይጠበቅብኝም። ጠቅላላ አሴት መሸጥ ይችላል ማለት ነው። በመቀጠል ሴል ቢኤንቢ ስትሉት ቀጥታ ይሸጥላችኋል ማለት ነው። ስንት ነው ያለኝ? 0.00 በጣም ትንሽ ስለሆነ መሸጥ አይቻልም። መሸጥ የሚቻለው ሚኒመም አማውንት ይኖራችኋል። ስለዚህ 0.00 እኔ ያለኝ ፕራይስ በጣም ትንሽ ስለሆነ 0.304 ምናምን አያችሁ አይጽፈልኝም ጭራሽ። ስለዚህ መሸጥ የምችለው አማውንት በጣም ትንሽ ስለሆነ አሁን ላይ መሸጥ አልችልም። ነገር ግን እዚህ ጋር የምትሸጡትን አማውንት የምትሸጡበትን ፕራይስ ለምሳሌ አንድ ስልክ ካላችሁ ስልካችሁን መሸጥ ከፈለጋችሁ የምትሸጡበትን ፕራይስ ከረንትሊ ካለው ማርኬት እኩል መሸጥ ከፈለጋችሁ ከረንትሊ ባለው ማርኬት መሸጥ ትችላላችሁ። ነገር ግን ለምሳሌ የተለያዩ መሸጫ ዌብሳይቶች ላይ የምትሸጡበትን ፕራይስ ስፔሲፋይ እንድታደርጉ ያስችላችኋል። ስለዚህ እዚህ ጋር መሸጥ የምፈልገው በ641 ሳይሆን በ650 ነው ብዬ ስፔሲፋይ ማድረግ እችላለሁ ማለት ነው። ስለዚህ በጣም ከፍ ሲል ወይም ደግሞ የቢኤንቢ ክሪፕቶ ከረንሲ ዋጋው በሚጨምርበት ጊዜ ምን ማድረግ እችላለሁ? መሸጥ እችላለሁ ማለት ነው። ኢትዮጵያ ውስጥ እንዳሉት እንደ አንዳንድ ነጋዴዎች ማለት ነው ምንድነው ዋጋ በጣም በሚቀንስበት ጊዜ ፕሮዳክታቸው ምን ያደርጋሉ? ይደብቃሉ ማለት ነው። ዋጋው በሚጨምርበት ጊዜ አውጥተው ይሸጣሉ ማለት ነው። ስለዚህ እኔም ዋጋው በሚወደድበት ጊዜ መሸጥ ከፈለኩኝ እዚህ ላይ ስፔሲፋይ ያደርጋለሁ። የምሸጥበትን ወይም ደግሞ የምሸጠውን አማውንት እዚህ ጋር ስፔሲፋይ ያደርጋለሁ። በመቀጠል የምሸጥበት ዋጋና ምን ያህል ቢኤንቢ እንደምሸጥ አባዝቶልኝ ቶታል የማገኘውን ዶላር እዚህ ጋር ያመጣልኛል። በመቀጠል ሴል የምትለውን ክሊክ በምታደርጉበት ጊዜ ቅድም እንዳልኳችሁ ወደ ኦፕን ኦርደር ውስጥ ያስገባላችኋል ማለት ነው። ወደ ኦፕን ኦርደር ውስጥ ያስገባላችኋል ማለት ነው። ስለዚህ በዚህ መልኩ ያላችሁን ከረንትሊ ስፖት ዋሌት ውስጥ ወይም ደግሞ ስፖት አካውንት ውስጥ ያላችሁን አካውንት ወይም ደግሞ ክሪፕቶ ከረንሲ መሸጥ ትችላላችሁ ማለት ነው። ሰመራይዝ ለማድረግ ያህል ወደ ኦቨርቪው ላይ ገብቼ ላሳጋችሁ። ፈንዲንግ ላይ ትሬድ ማድረግ ትችላላችሁ። ስፖት ላይ ትሬድ ማድረግ ትችላላችሁ። እርን እና ፊውቸር ላይ ደግሞ ትሬድ ማድረግ አትችሉም። ለምሳሌ እርን ላይ የተወሰነ ኢንተረስት ወይም ደግሞ ባስቀመጣችሁት የዶላር ወይም ደግሞ የክሪፕቶ ከረንሲ መጠን ልክ ኢንተረስት ማግኘት ትችላላችሁ። ስፖት ላይ ብታስቀምጡት አታገኙም። ፈንዲንግ ላይ ብታስቀምጡት አታገኙም። ፊውቸር ላይ ብታስቀምጡትም አታገኙም ማለት ነው። እንዲሁም ደግሞ እነዚህን ኢንፎርሜሽን ይዛችሁ ሞር ደግሞ ጎግል ወይም ደግሞ ዩቲዩብ ላይ ቪዲዮ ማየት ትችላላችሁ። ስለ ስፖት፣ ስለ ፊውቸር፣ ስለ እርን ወይም ደግሞ ስለ ፈንዲንግ ይህን ያህል ካልኳችሁ በቂ ነው። በቀጣይ ደግሞ እንዴት ነው ዶላር ወደ ባይናንስ የማስገባት የምችለው ወይም ደግሞ ዶላር እንዴት ነው ማግኘት የምችለው ወይም ደግሞ ይህን ዶላር ኬት አመጣሁት የሚለውን ነገር አሳያችኋለሁ። ወደዛ ከመግባቴ በፊት እርን የምታደርጉባትን ኦፕሽን ወይም ደግሞ $0 ላይ ካላችሁ አሁን ከረንትሊ ያላችሁ ባይናንሳችሁ ላይ $0 ካለ ከኪሳችሁ ገንዘብ ሳታወጡ ዶላር የምታገኙባቸውን ኦፕሽኖች ኔክስት ቪዲዮ ላይ ይዤላችሁ መጣ ይሆናል። ነገር ግን በዚህ ቪዲዮ ላይ እንዴት ወደ ባይናንስ አካውንታችን ወይም ደግሞ ኤክስቼንጅ አካውንታችን እንዴት ዶላር ማስገባት እንደምንችል እናያለን። አንደኛውን ኦፕሽን አክቹአሊ ቅድም አሳይቻችኋለሁ። ትሬድ ላይ ገባና በመቀጠል ባይ ኤንድ ሴል የሚል ኦፕሽን አለ። እሱን ኦፕሽን አንድ ጊዜ ክሊክ አደርጋለሁ። ክሊክ ካረኩኝ በኋላ እንደምታዩት ክፍያውን የምትፈጽሙት በቪዛ ወይም ደግሞ በማስተር ካርድ ነው። በማስተር ወይም ደግሞ በቪዛ ካርድ መፈጸም ትችላላችሁ ማለት ነው።
ወይም ደግሞ በቴሌብር ምናምን አይቻልም። እዚህኛው ባይ ኤንድ ሴል ኦፕሽን ላይ በቴሌብር አይቻልም። ያኛውን ኦፕሽን ከታች ያለውን ኦፕሽን በኋላ ላይ ያሳያችኋለሁ። ነገር ግን ባይ ኤንድ ሴል ላይ ከገባችሁ መግዛት የምትችሉት በቪዛ ካርድ ወይም ደግሞ በማስተር ካርድ ነው ማለት ነው። ስለዚህ ማስተር ካርድ ካላችሁ አድ ኒው ካርድ ብላችሁ በቀላሉ የካርድ ዲቴላችሁን አስገብታችሁ ክሪፕቶ ከረንሲዎችን መግዛት ትችላላችሁ። ነገር ግን በዚህ ሜተድ የገዛችሁት ክሪፕቶ ከረንሲ በቀላሉ ለሌላ ሰውም መሸጥ ትችላላችሁ ማለት ነው። ሶ በዚህ አይነት መልኩ መግዛት፣ መለወጥ፣ መሸጥ ትችላላችሁ ማለት ነው። ሁለተኛው ኦፕሽን ደግሞ ምናልባት ካርድ ኦፕሽኑን መጠቀም ካልፈለጋችሁ፣ ካርድ ከሌላችሁ ወይም ደግሞ ካርድ ላይ ያለውን ዶላር መጠቀም ካልፈለጋችሁ ሁለተኛው ኦፕሽን ፒ2ፒ መጠቀም ትችላላችሁ። ቅድም ትንሽ ብያችኋለሁ። ፒር ቱ ፒር ማለት ነው። ፒ2ፒ ማለት ፒር ቱ ፒርን መጠቀም ትችላላችሁ። አጌን ፒር ቱ ፒር ላይ ከሴለር ወይም ደግሞ ከሻጭ ነው የምንገዛው ማለት ነው። ምንም አይነት ስትገዙ መሀል ላይ ምንድነው የሚባለው ፈርቅ የሚይዝባችሁ ወይም ደግሞ ትርፍ የሚይዝባችሁ ምንም አይነት ሚድልማን የለም። ቀጥታ ከሻጩ ጋር ነው የምትገናኙት። ሻጩ ይሸጥላችኋል፣ እናንተ ደግሞ መግዛት ትችላላችሁ ማለት ነው። አጌን የምትገዙበት የተለያየ አማውንት መግዛት ትችላላችሁ። እንዲሁም ደግሞ ክፍያውን ወይም ደግሞ የምትገዙበትን ክፍያ በአዋሽ፣ በአቢሲኒያ፣ በሲቢኢ፣ በዳሽን፣ በሲቢኢ ብር፣ ቴሌብር፣ ባንክ ትራንስፈር፣ ህብረት ባንክ እንደምታዩቸው በእነዚህ ባንኮች በቀላሉ ትራንስፈር ማድረግ ትችላላችሁ ማለት ነው። ያው ቅድም እንዳልኳችሁ ፒ2ፒ ኢትዮጵያ ውስጥ ህገወጥ ነው። እስከ 2 ዓመት ወይም ደግሞ እስከ 3 ዓመት ያስቀጣል፣ ወንጀል ነው። ስለዚህ ትሬድ በምታደርጉበት ጊዜ አንድ ትሬድ እንድታደርጉ ሪኮመንድ አላረጋችሁም፣ ያው ሌጋሊ ኢሌጋል ስለሆነ። ነገር ግን ለውጭ ሀገር ፕሮሰስ ወይም ደግሞ ክፍያ ለመክፈል የምትፈልጉ ከሆነ ፒ2ፒ ትሬድ ማድረግ ትችላላችሁ እዚህ ላይ ማለት ነው። ወይም ደግሞ ዶላሮችን መግዛት ትችላላችሁ። ስቲል ህገወጥ ነው ማለት ነው። ሶ በምን አይነት መልኩ መግዛት እንደምትችሉ ለብቻ ቪዲዮ ሰርቼላችኋለሁ። ምክንያቱም ዝም ብላችሁ አጭር ቪዲዮ አይታችሁ ባትገዙ ሪኮመንድ አደርጋችኋለሁ። ምክንያቱም ፒ2ፒ ላይ ልትጠነቀቁ የሚገባቸው ብዙ ፖይንቶች ስላሉ ማለት ነው። ሶ ያላችሁን ዶላር ደግሞ መሸጥ ከፈለጋችሁ ሴል የሚለውን ኦፕሽን ክሊክ በማድረግ ያላችሁን አሴት መሸጥ ትችላላችሁ። ለምሳሌ ይሄ ሰውዬ በ152 አንዱን ዶላር በ152 ብር እየገዛ ነው ማለት ነው። እዚህ ጋር ደግሞ ስትመጡ በ156 ብር ኦኬ፣ ይሄኛው ኦኬ ሴል እዚህ ጋር መሸጥ ስትፈልጉ ዝቅ ይላል ዋጋው። መግዛት ስትፈልጉ ደግሞ እንደምታዩት 156 ይገባል ማለት ነው። 156 ይገባል ማለት ነው። ስለዚህ በቀላሉ ፒ2ፒ ላይም በቀላሉ ያላችሁን በኢትዮጵያ ብር ዶላር መግዛት ትችላላችሁ ማለት ነው። ፒ2ፒ ላይ ከገባው አይቀር ይሄኛው ፒ2ፒ ኦፕሽን ባይ ኦር ሴል ላይ ከገባው አይቀር አንዳንድ ነገር ልበላችሁ። ፒ2ፒ ላይ ከገባችሁ ፕሮፋይላችሁን ሴትአፕ ማድረግ እንዳትረሱ። ፕሮፋይላችሁ ላይ የተለያዩ ኦፕሽኖች አሉ። ለምሳሌ ፔመንት ሜቶዶችን ማስገባት ትችላላችሁ። በምን አይነት መልኩ ነው ገንዘባችሁን የምትልኩለት? በምትልኩበት ጊዜ የፔመንት ኦፕሽን ወይም ደግሞ ለሻጩ ወይም ደግሞ ለገዢው በምን አይነት መልኩ ነው የምትከፍሉት ወይም ደግሞ የምትገዙት የሚለውን ነገር፣ ገንዘቡን የምትቀበሉት የሚለውን ነገር እዚህ ጋር ፔመንት ሜቶዶችን አድ ማድረግ ይኖርባችኋል። እንደምታዩት በጣም ብዙ ባንኮች አሉ። የኢትዮጵያ ሳይሆን የሌሎችን ባንኮች አሉ። እዚህ የምትፈልጉት ካልመጣላችሁ ሲቢኢ ካላችሁ እንደምታዩት ሲቢኢ ብርና ሲቢኢ ይመጣል። ሲቢኢ ሴሌክት አድርጋችሁ ስማችሁን ኦልሬዲ ስፔሲፋይ ተደርጓል። ባይናንስ ላይ ያለው ስማችሁ ነው። እዚህ ጋር አካውንት ነምበራችሁን ጽፋችሁ ኮንፈርም ማለት ትችላላችሁ ማለት ነው። በዚህ መልኩ ፔመንት ሜትዳችሁን ሴትአፕ ማድረግ እንዳትረሱ። ከዛ ባለፈ ሌሎች ሴቲንጎች አሉ። እነሱን ማስተካከል ይኖርባችኋል። ፕሮፋይላችሁን ወይም ደግሞ ኒክኔማችሁን እዚህ ጋር ስፔሲፋይ ማድረግ ትችላላችሁ። ከዛ ባለፈ እዚህ ጋር እንደምታዩት ቅድም ቬሪፋይድ የሆነ ዩዘር ወይም ደግሞ ኬዋይሲ ወይም ደግሞ በኤስኤምኤስ ሴትአፕ ማድረግ እዚህ ጋር ያሳጋችኋል ማለት ነው። እነዚህን ሴቲንጎች ፕሮፐርሊ ሴትአፕ ማድረግ እንዳትረሱ። ከዛ ባለፈ ኖቲፊኬሽን እንዲያሳጋችሁ የፒ2ፒ ኖቲፊኬሽን ወይም ደግሞ ከስተመር አለርት ማድረግ ከፈለጋችሁ እዚህ ላይ ማድረግ ትችላላችሁ። በጣም ፒ2ፒ ላይ ትሬድ የምታደርጉ ከሆነ ፒ2ፒ ኖቲፊኬሽናችሁን ሴትአፕ ብታደርጉ ሪኮመንድ አደርጋችኋለሁ። ቀድሞ ኖቲፊኬሽን እንዲኖራችሁ ወይም ደግሞ ሰው መግዛት ወይም ደግሞ ሰው መሸጥ በሚፈልግበት ጊዜ በቀላሉ ኖቲፊኬሽን እንዲደርሳችሁ እሱን ማስተካከል እንዳትረሱ። ሶ እዚህ ላይ ያሉትን ፖይንቶች ኦልሬዲ አይተናቸዋል። ፒ2ፒ ባይ ኤንድ ሴል ስፖት፣ እንዲሁም ደግሞ ትንሽ ካላችሁ ያላችሁ ኮይን በጣም ትንሽ ከሆነ ኮንቨርት የምትለዋን ነክታችሁ ቅድም እንደምታዩት ቅድም አይታችሁ ከሆነ ያለኝ ቢኤንቢ በጣም ትንሽ ስለሆነ ትሬድ ማድረግ አልቻልኩም ነበር ወይም ደግሞ ስፖት ትሬድ ማድረግ አልቻልኩም ነበር። ስለዚህ ምን ማድረግ እችላለሁ? ያለኝን
ቢኤንቢ ምን ማድረግ ይችላል? ቀጥታ ወደ ዩኤስዲቲ ኮንቨርት ማድረግ እችላለሁ ማለት ነው። ስለዚህ አቬለብል ያለኝ ባላንስ ኦልሬዲ አቬለብል ያለኝ ቢኤንቢ 0 ነው የሚለው ምክንያቱም የትኛው አካውንት ላይ ነው ያለው? ስፖት ላይ ስላለ እዚህ ጋር 0 ነው የሚለው ማለት ነው። ምክንያቱም 0 የሚለው ቅድም እንዳልኳችሁ የትኛው አካውንት ላይ ነው ያለው አሴታችሁ የሚለውን ማየት ይኖርባችኋል ማለት ነው። ስለዚህ አሴቴን ሙቭ ማድረግ ይኖርብኛል ወደ ፈንዲንግ ወይም ደግሞ ወደ ፈንዲንግ ትራንስፈር ለማድረግ ወደ ፈንዲንግ ወይም ደግሞ ኮንቨርት ለማድረግ ሊንክ አሴትን ማዛወር ይኖርብኛል ማለት ነው። እሱን ነገር አስተውሉ። ኮንቨርት ከምታደርጉ ይልቅ ስፖት ትሬድ ላይ ትሬድ ብታደርጉ ይሻላል። ምክንያቱም የተሻለ ዋጋ ማግኘት ትችላላችሁ። ኮንቨርት በምታደርጉበት ጊዜ ግን አሁን ባለው ፕራይስ ወይም ደግሞ በሚሰጣችሁ ፕራይስ ነው መግዛት ወይም ደግሞ መሸጥ የምትችሉት ወይም ደግሞ መግዛት መሸጥ ሳይሆን መቀየር የምትችሉት አንዱን ክሪፕቶ ወደ ሌላ ክሪፕቶ መቀየር የምትችሉት ማለት ነው። ስለዚህ ስፖት ላይ ትሬድ ብታደርጉ ሞር ሪኮመንድድ ነው ማለት ነው። ወደ ሆም ፔጅ ገብቼ አንዳንድ ነገር ላሳጋችሁ። እዚህ ላይ እንደምታዩት ዲፖዚት የሚል ኦፕሽን አለ። እንዲሁም ደግሞ ሪፈራል ፕሮግራም አለ። ሪፈራል ፕሮግራም ተጠቅማችሁ ለሌሎች የእናንተን ሊንክ ሼር አድርጋችሁ ሰዎች ሬጅስተር በሚያደርጉበት ጊዜ የተወሰነ ዶላር እርን ማድረግ ትችላላችሁ። ከዛ ባለፈ ፒቱፒ ላይ ትሬድ ማድረግ ቻላችሁ። ይህን ፒቱፒ ኦፕሽን ቀጥታ እዚህ ጋር እንዲመጣ ማድረግ ቻላችሁ። ትሬድ ላይ ገብታችሁ ፒቱፒን ክሊክ ከማድረግ ይልቅ ፊት ለፊት እንዲመጣላችሁ ከፈለጋችሁ እዚህ ጋር ሴታፕ ማድረግ ቻላችሁ። ፊት ለፊት እንዲመጣላችሁ ፒቱፒን ክሊክ ማድረግ ቻላችሁ። እንዲሁም ደግሞ ሞር የምትለዋን ክሊክ አድርጌ ላሰጋችሁ። የምትፈልጉትን አይከን ወይም ደግሞ የምትፈልጉትን ቀጥታ ሾርት ከት እዚህ ጋር አድ ማድረግ ቻላችሁ ማለት ነው። ለምሳሌ እዚህ ጋር አድ ማድረግ የምፈልገውን ነገር ኤዲት ብዬ እዚህ ጋር አድ ማድረግ ቻለው ላሳጋችሁ። ሴል ቱ ካርድ ዊዝድሮ ፊያት ላውንች ፑል ሪዋርድ ሀብ ለምሳሌ ይህን ሪዋርድ ሀብ ወደ ሆም ፔጁ ማምጣት ከፈለኩኝ ቀጥታ ምሮ ማድረገው እችኛዋን ክሊክ አደርጋለሁ። ወይም ደግሞ እዚህ ጋር እንደምታዩት ማክሲመም ስለደረሰ ነው። ፔ የምትለውን አውጥቼ ምን ማስገባት ይችላለሁ? ሪዋርድ ሀብ የምትለውን ፕላስን ስነካ እንደምታዩት ማክሲመም እስከ 7 አይከኖች ሆም ፔጁ ላይ ማስቀመጥ እንድችል ያስችለኛል ማለት ነው። ስለዚህ የምትፈልጉትን እናንተ ትሬድ ሴክሽን ውስጥ ወይም ደግሞ እርን ሴክሽን ውስጥ እናንተ የምትፈልጉትን ሾርት ከት ሆም ፔጁ ላይ ሴትአፕ ማድረግ ትችላላችሁ ማለት ነው። እንደምታዩት ዲፖዚት፣ ሪፈራል፣ እርን፣ ማርኬት ፕሌስ፣ ኮንቨርት፣ ፒቱፒ፣ ሪዋርድ ኤንድ ኦልሶ ሞር የሚል ኦፕሽን አለ። ሞርን ከነካችሁ ተጨማሪ ቅድም ያየናቸውን ኦፕሽኖች ወይም ደግሞ ሾርት ከቶች እዚህ ጋር ማግኘት ትችላላችሁ ማለት ነው። እንደምታዩት ይህን ያህል ካልኳችሁ ዛሬ በዚህ ቪዲዮ ላይ ይበቃል። ይህ ለጀማሪ በቂ ነው ብዬ የማስበው ቪዲዮ ነው። ምናልባት ጥያቄ ካላችሁ ኮመንት ሴክሽን ላይ ድሮፕ አድርጉልኝ። ምናልባት ክሊር ያልሆነ ቶፒክ ወይም ደግሞ ሞር እንዳብራራላችሁ የምትፈልጉትን ነገር እዚሁ ቪዲዮ ኮመንት ሴክሽን ላይ ድሮፕ ማድረግ ትችላላችሁ። ቀጣይ ቪዲዮ ላይ እስከምንገናኝ ለአሁኑ በዚሁ ሰናበታችኋለሁ። ሰላም ሁኑልኝ። ቻው።